ዛሬ የጁምዓ ሌሊት ነው። በውዱ ነብያችን አለይሂ ሰላቱ ሰላም ላይ ሰላዋት እያወረድን አንድ ጣፋጭ ልብን የሚገዛ ቆንጆ ታሪክ ላካፍላችሁ። እስከ መጨረሻው ድረስ በማድመጥ ሰላዋት በማውረድና ለሌሎች ሙስሊም እህት ወንድሞች እንዲዳረስ ሪፖስትና ኮፒ ሊንክ በማድረግ የአጅሩ ተካፋይ ሆኑ። አንድ የሶሪያ ይሁዳ የሆነ ሰው ቅዱስ መጽሐፍ ሲያነብ የነብያችንን አለይሂ ሰላቱ ሰላም ስም ያጋጥመዋል። ሰውየው ይህንን ነገር አልወደደውም ነበርና የነብያችንን አለይሂ ሰላቱ ሰላም ስም ከመጽሐፉ ላይ ይሰርዘዋል። በሚቀጥለው ቀን ሰውየው ያንኑ መጽሐፍ ሲያነብ ሰርዞት የነበረው የነብያችን አለይሂ ሰላቱ ሰላም ስም በቦታው ላይ ሰፍሮ ያገኘዋል። አሁንም በድጋሚ ስማቸውን ይሰርዘዋል። ነገር ግን በሶስተኛው ቀን የነብዩ መሐመድ አለይሂ ሰላቱ ሰላም ስም በቦታው ሰፍሮ ያገኘዋል። በሁኔታው የተገረመው ሰውዬ ይህ ነገር እውነተኛ መልእክተኛ ስለመሆኑ